የሀገር ክህደት ጉዳይ ብዙ መልክ አለው። ትናንትና ላይ ባደረጉት ክርክር ላይ ከተከራከሩበት አንዱ ጉዳይ የሀገር ክህደት ጽንሰ ሀሳብ ነው። በዚህ ውስጥም ስለ ጠላት፣ ስለ ታሪካዊ ጠላት ከጠላት ጋር መተባበር እና መሰለፍ የሚሉ ጉዳዮችን ነው የዳሰሱት። አንደኛው ርዕሰ ጉዳይ ማለት ነው። ኢትዮጵያ ከሌላ ሀገር ጋር በምታደርገው ጦርነት በቀጥታ የሚሆን በተዘዋዋሪ እገዛ ያደረገ እንደሆነ ወንጀል ፈጽመዋል፣ ያስቀጣል ይላል። ፔሬድ የተከበሩ ኢንጂነር ትግልም ነው፣ አይ ትግልም አይደለም፣ ጾመኛም ነኝ፣ አይ ፍስክም በላለው፣ ፍስክ አልበላም፣ ጾመኛም ነኝ፣ ሁለቱም ነኝ፣ አይ ሁለቱም አይደለሁም አይነት ሀሳቦቹ ሲያቀርብ ነበረና አህሪ ዲፊክልቲ እንትን ለማለት ሶስት ነገሮችን እየደባለቁ ይመስለኛል። አንደኛው መግፌ፣ ሁለተኛ የትግል ዘዴና ሶስተኛ ግብን ነው የቀላቀለው በአንድ ጊዜ። ለጽድቅ እኮ አይደለም የምንታገለው ብለዋል ዘመነ በግልጽ። ምንም የሚያሽሞኑምነንም የሚያሳፍረንም ነገር የለም። ትግላችን ስልጣንም ለመያዝ ነው የሚል ነው። አላሉም ወይም አልሰማውም ወይም አላምንበትም ካላለ በስተቀር እና የፋኖ ትግል ነው። አንድ ቀጥሎ የትጥቅ ትግል ነው። ትግሉም ለስልጣን የሚደረግ ነው። ኢንጂነሩ ምን ለማለት እንደፈለጉ አልተረዳውም።